በቻይና ናንጂንግ እየተካሄደ የሚገኘው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሁለተኛ ቀኑን ይዟል። በሁለተኛው ቀን ኢትዮጵያ የወርቅና የብር ሜዳሊያዎችን በመውሰድ የመጀመሪያ የሜዳሊያ አካውንቷን በወርቅ ከፍታለች። እንኳን ደስ አላችሁ፣ እንኳን ደስ አለን። ከዋሊያዎቹ ሽንፈት ከግብጾ አሳዛኝ የሆነ 2-0 ውርደት በኋላ ኢትዮጵያውያን በሩጫ አንገታቸውን ቀና አድርገዋል። በሪሁ አረጋዊና ፍሬወይኒ ኃይሉም ታሪክ ሰርተዋል። ስለነዚህ አትሌቶች በዝርዝር እንነግራቸዋለን። በተለይ በሪሁ ብርም ቢያመጣ እጅግ እየተወደሰበት ያለ ምክንያት አለ። ቀሪ አስደናቂ የጽጌ ድጉማን ጨምሮ የፍጻሜ የሩጫ ሰዓቶች ቀንና ፕሮግራሞችንም እንዲሁ ሁሉ ስፖርት ተሰማላችሁ። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ደግሞ የኢትዮጵያ አትሌቲክስ መረጃዎችን በልዩነት ታገኛላችሁ። ኢትዮጵያ ዛሬ ሌሊቱንና ንጋቱን አብጉዛጋቢ በሆነው በሽንፈቱና እንዲሁም ደግሞ በአስቻለው ታመነ ፎቶ ነበር ያረፈደችው። በዚህም ደግሞ ፎቶሾፕ ነው በሚልና አይደለም የተክለሰውነት ችግር ነው በሚል በዋሊያው ሽንፈት በርካቶች ሀዘናቸውን ብስጭታቸውን ሲገልጹ፣ አንዳንዶች ደግሞ ሲያላግጡ ነበር። አሁን ከሰዓት ግን ኢትዮጵያ የደስታ ስሜት ውስጥ ገብታለች። ሁለተኛ ቀኑን በያዙ 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በሴቶች 3000 ሜትር ኢትዮጵያ በጀግናው አትሌት ፍሬወይኒ ኃይሉ የመጀመሪያውን ወርቅ በማግኘት የሜዳሊያ አካውንቷን በወርቅ አሃዱ ብላ ጀምራለች። ጀግናው አትሌት ፍሬወይኒ ኃይሉ በሚገርም ብቃት በ8:37:21 በመግባት አንደኛ በመውጣት የወርቅ ሜዳሊያ አሸናፊ ሆናለች። ጨዋታውን እየተከታተልኩት ከመቀመጫዬ ብድግ ብዬ በጉጉት እያየሁት ነው። የሚገርም አቅም ነበር የነበራት። ከዛ በላይም ዙሩ 3000 ሜትር አይደለም 5000 ቢሆን ራሱ የመሄድ ብቃት እንደነበራት ያየነበትም ሁኔታ ነው። እጅግ አስደናቂ በሆነ ሁኔታ ጨርሳለች ማለት ነው። በተለይ ደግሞ አገባቧ፣ ፍጥነቷ ኢትዮጵያውያን ሲናፍቁት የነበረውን ያጨራረስ ሁኔታ እንዲያዩ እድል የፈጠረ ሆኗል። ፍሬወይኒን ተከትላ አሜሪካዊቷ ሻልቤ ሆላንድ 8:38:26፣ ጄሲካ ሆል ከአውስትራሊያ 8:38:28 ከ1 እስከ 3 ባለው ዝርዝር ውስጥ ገብቷል። ፍሬወይኒ ጋር ደግሞ ውድድሯን ያደረገችው ብርቄ ኃይሎም ነበረች። ብርቄ ኃይሎም በ8:39:28 ሰዓት አምስተኛ በመሆን ውድድሯን አጠናቃለች። በዚህ ውድድር ጽጌ ገብረሰላማ ተካታ እንደነበረ ይታወቃል። ጽጌ ገብረሰላማ በፌዴሬሽኑ በመጨረሻው ቀን አካባቢ ነበር የተሰረዘችው። ምክንያቱም ሌላ ውድድር ላይ በመሳተፏ ምክንያት ድካም አለባት በሚል ነው። ውስጡን ግን መዲና ኢሳ ለዚህ ውድድር ተከታለች ቢባልም መዲና ኢሳ የኋላ ጉዳት ላይ መሆኗ ተሰምቶ ኢትዮጵያ በሁለቱ አትሌቶች ብቻ እንድትወከል ሆኗል። የሆነ ሆኖ እስኪ ለፍሬወይኒ ጀግንነት ሐሳብ አስተያየታችሁን ግለጹላት። ምን ተሰማችሁ? በተለይ ሩጫውን ያያችሁ ብቃቷ እንዴት ነበር የሚለውን ብታጋሩን ደስ ይለናል። ሌላኛው በቻይና ናንጂንግ ዓለም አትሌቲክስ ሻምፒዮና በ3000 ሜትር ወንዶች በሪሁ አረጋዊ ለሀገራችን ሁለተኛው ሜዳሊያ ግን ደግሞ የመጀመሪያውን ብር አምጥቷል። ይሄም ሌላ አስደሳች ዜና ነው። ኢትዮጵያ በደቂቃዎች ልዩነት 2 ሜዳሊያዎችን በማምጣት ማስደነቅ ችላለች፣ ነክሳበታለች። በቻይና ኢትዮጵያን ወደሚታወቁበት የሩጫ ውድድር ተመልሰዋል። በርካቶችም ሐሳብ አስተያየት ሲሰጡ ኢትዮጵያ ከእግር ኳሱ ይልቅ አትሌቲክሱ ላይ ብታተኩር ይሻላት ነበር፣ እንዲያውም የዋሊያዎቹ በጀት ለአትሌቶቹ መዋል አለበት በሚል ሐሳብ አስተያየቶች በስፋት የሚነሱ ጉዳይ ነው። ግን በሪሁ እጅግ ከከባድ ሰው ጋር ነው የተገናኙ። በሰከንዶች ነው በነገራችን ላይ የተበለጠው። ጃኮብ ኢንግብሪስተን ኖርዌይ 7:46:09 በመግባት በአንደኛ ሆኗል። በሪሁ አረጋዊ 7:46:25 ነው የገባው። በተለይ ጃኮብ ኢንግብሪስተን ምን ይባለው ሰው እጅግ በጣም ከባድ ሰው ነው። በተለይ በሪሁ አረጋዊና ጃኮብ ኢንግብሪስተን ምንድን ማለት ታሪካቸው ምን ይመስላል ብቃታቸው በሚል ከሁለት ቀን በፊት የሰራንላቸው ንጽጽር ገብታችሁ ብታዩት ልትገረሙበት የምትችሉ አይነት ሰው ነው። ከዚህ ጋር እንግዲህ እስከ መጨረሻው በሪሁ በኢትዮጵያ ወኔ ተናንቆ ሁለተኛ የብር ሜዳሊያ ማምጣቱ እጅግ የሚያስመሰግነው ጉዳይ ነው። ሌላኛው ደግሞ ከአውስትራሊያ ኬይ ሮቢንሰን 7:47:09 በመግባት ሶስተኛ ወጥቷል ማለት ነው። በዚህ ውድድር ላይ ኬንያውያን የሉበትም። 8ኛ ኮሚሉስ ከሞቢ 7:49:00 ነው የወጣው ኢትዮጵያዊ። ሌላኛው ቢኒያም ሃሪ ደግሞ 9ኛ ወጥቷል 7:49:18 በማምጣት ማለት ነው። ስለዚህ ራቅ ያለ ደረጃ ነው። እንዲሁም ጌትነት ዋለም በዚህ ውድድር ውስጥ የነበረ ቢሆንም ሜዳሊያ ዝርዝር ውስጥ መግባት አልቻለም። ከሁሉም በላይ የበሪሁ ድል በስፋት እየተዘገበና
እየተወደሰ እንዲሁም እየተደነቀ ነው። ለምን ምክንያት አለ። ከዚህ ሰሞን ለምሳሌ ሳሙኤል ተፈራ የተባለውና በወንዶች 1500 ሜትር ተሳታፊ የነበረው አትሌት ሌላ ከፍ ያለ ሽልማት ያለው ሩጫ ስላገኘ ብቻ ወደ ቻይና ዓለም እንዳልተጓዘ ተሰምቷል። በሪሁ ግን ለዚህ ነገር ሲል ሁሉን ነገር ትቷል። ጀግና ጦር ሜዳ ብቻ አይደለም ያለው በየፊልዱ ነው ተብሎ እንዲወደስ ምክንያት ሆኗል። በፖርቹጋል ሊዝበን ግማሽ ማራቶን ላይ በሪሁ አረጋዊ ለመጀመሪያ ጊዜ በርቀቱ እንደሚሮጥ በተለያዩ ሚዲያዎች ተናፍሶ ነበር። የተረጋገጠም ጉዳይ ነበር። ለመመዱንም እየሰራ ነበር። አትሌቱ በ2024 የፓሪስ ኦሎምፒክ በ10000 ሜትር የብር ሜዳሊያ ባለቤት ከመሆን አንጻር በፖርቹጋሉ የሊዝበን ግማሽ ማራቶን ላይ ለመጀመሪያ ጊዜ ርቀቱ መሳተፍ ብቻ የሚያገኘው እጅግ ከባድ ገንዘብ ረብጣ ዶላርም ነበር። ነገር ግን ተወው። ከስፖንሰር ኩባንያው ናይኪ የሚያገኘውን ገንዘብ እንዲሁም ውድድር ነውና ምን እንደሚከሰት ባይታወቅም በውድድሩ አሸናፊ ቢሆን የሚገኘው ገንዘብ በመተው ጭምር የሀገር ክብር ኢትዮጵያዊነት ይቀድምብኛል በማለት ከ15 ቀን በኋላ ዛሬ ለተደረገው ቻይናውና አንጂንግ ዓለም ቤት ውስጥ ሻምፒዮና ሀገሩን ወክሎ ለመሳተፍ ያን ውድድር መሰረዙ። ዛሬ ብር ሲያመጣ ድርብ እንደውም ከብር በላይ እጅግ ወርቅ ነው እየተባለ ነው። በርካቶችም እያወደሱት ነው። እናንተም ሀገሩን የሚወድ ሰው ነውና እስኪ በኮሜንት አበረታቱት። ፌደሬሽኑ በሪሁ ማናጀሩ እንዲሁም አሰልጣኙን አግባብቶ ነው የሚባሉ መረጃዎች አሉ። ከአግባቡም ለሀገሩ ክብር ነውና ጥሩ ነው፣ እውነትም ነው። እሱንም ሳናደንቅ አናልፍም። ከሁሉም በላይ ግን የልጁ ፍላጎትና ቅንነት ይበልጣልና ሁሉንም አክብሮ ከሁሉ በላይ ደግሞ ኢትዮጵያን ስላይቶ ቅሬታም እንኳን ምንም ሳይኖረው እሺ በማለቱ የልጁን ቅንነት ያሳያል። ቅን ነውና ከጠንካራው ከኖርዌያዊ ጃኮብ ኢንግብሬስተን ጋር አንገት ለአንገት ተናንቆ በ14 ሴኮንዶች ብቻ ተበልጦ ለኢትዮጵያ የብር ሜዳሊያ በማምጣት ኢትዮጵያ በደረጃ ሰንጠረዥ ውስጥ እንድትገባ ምክንያት መሆን ችሏል። በሪሁ አረጋዊ ከዚህም ባለፈ ጠንካራ አትሌት እንደሆነ የሚታወቅ ጉዳይ ነው። ከበሪሁም በዘለለ እንግዲህ ዛሬም ፍሬወይኒ ኃይሉ በፓሪስ ኦሎምፒክ ታስታውሳላችሁ የነበረችበትን ጭቅጭቅ ከዛ ወጣ በ24 ዓመቷ ባስደናቂ ሁኔታ ያን ውጤት አምጥታለች። ከዚህ በፊት በክሮዞ 800 ሜትር 1:57:57 በ2021 1500 ሜትር 3:55:68 በዩጂን 2023 በመሮጥ ቻለች ነች። በዛግሬብ 21 2000 ሜትር ደግሞ 5:25:86 በመሮጥ የናሽናል ሪከርድ መስበር የቻለች ነች። የኢትዮጵያን ሪከርድ 3000 ሜትር 8:19:98 በሌቨን 2025 ሮጣለች። 5000 ሜትር 14:20:61 በዩጂን 24 መሮጥ የቻለች ነች። 800 ሜትርን 2:00:46 በካራውስ 2023 ላይ በመሮጥ እንዲሁም 1500 ሜትርን 3:55:28 በቶሬን 2024 በመሮጥ ታሪክ የሰራች አትሌት ነች። በዓለም ኢንዶር ሻምፒዮንሺፕ ባለፈው ዓመት በግላስኮ በ1500 ሜትር ነበር የሮጠችው። ዘንድሮ ነው በ3000 ሜትር የሮጠች። ያኔ ወርቅ ነበር ያመጣችው። በቤልግሬድም በ800 ሜትር ብር፣ በ23 በሪጋ ደግሞ በወርልድ ሮድ ራኒንግ ሻምፒዮንሺፕ እንዲሁ ደግሞ የብር ሜዳሊያ ባለቤት እንደነበረች የሚታወቅ ጉዳይ ነው። በሪሁም የኢትዮጵያን ስም ደጋግሞ ካስጠሩ ድንቅ አትሌቶች መካከል የሚጠቀስ ነው። ከዚህ በፊትም እንግዲህ በፓሪስ ብቸኛውን የብር ሜዳሊያ ብቸኛው ማለት በወንዶች ማለት ነው የብር ሜዳሊያውን ማምጣት የቻለ አትሌት እንደሆነ ይታወቃል። ከዛ በኋላም ዛሬ ሌላ ብር ደግሟል። በተመሳሳይ እንደ ፍሬወይኒ ሁሉ 24 ዓመቱ ላይ ነው የሚገኘው። በ3000 ሜትርም የኢትዮጵያ ሪከርድን በክሮዞ በ24 በተደረገ ሩጫ 7:21:28 መስበር የቻለ በ5000 ሜትር ደግሞ 12:40:45 በሉዘን 2023 መሮጥ የቻለ በነርጃ 24 ደግሞ 10000 ሜትርን 26:13:13 መሮጥ የቻለ ነው። በ5 ኪሎ ሜትር 12:49 በመግባት የዓለም ሪከርድ ባለቤት ነው። ቦታው ባርሴሎና ጊዜው 2021 ነበረ። ሌላኛው ደግሞ የዓለም ሪከርድ በላርዶ 23 10 ኪሎ ሜትርን 26:33 በመግባት እንዲሁ አስደናቂ ውጤትን ያመጣ ነው። በ2018 ቴምፕሬ በ10000 ሜትር ነሐስ በ24 በ5000 ሜትር በ21 ደግሞ በተመሳሳይ የዳይመንድ ሊግ ባንደኝነት አጠናቋል። እንደነገርኳችሁ በፓሪስ ኦሎምፒክ 10000 ሜትር በማምጣት እጅግ ብዙ ውዝግብ የነበረበትን ጉዳይ ላይ ሜዳሊያ ኢትዮጵያ እንኳን ስሟ እንዲጠቀስ ካደረጉ ውስጥ አንዱ ነው። በወርልድ ክሮስ ካንትሪ ሻምፒዮንሺፕን በ23 ፓትረስ በ23 በዚሁ ቦታ በ2024 ቤልግሬድ በተመሳሳይ 3 ብርና 1 የነሐስ ሜዳሊያ ማምጣት የቻለ ጀግና አትሌት ነው። ለማንኛውም ኢትዮጵያውያን ድል ያደረጉ ነው። ቀጣይ ደግሞ የሚቀራለ ብዙ ሜዳሊያ ይሰበሰብበታል ተብሎ የሚጠበቅ ነው። ጽጌ ድጉማን ጨምሮ ሌሎች ጠንካራ አትሌቶች የሚሳተፉበት ነው። ይሄንን ሩጫ በነጻ የምትመለከቱበትን ሰዓቱንና ቀኑን እነግራችኋለሁ።
የናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና የሚጠናቀቀው እሁድ በኢትዮጵያ አቆጣጠር በ13/07/2017 ነው። 3 ትልልቅ ውድድሮች ይደረጋሉ። ኢትዮጵያ በጠዋቱ መርሃ ግብር የላትም። ከሰዓት 9:15 በ1500 ሜትር ወንዶች ፍጻሜ ውድድር ይደረጋል። በአሳዛኝ ሁኔታ ኢትዮጵያ በዚህ ውድድር አትሳተፍም። በዚህ ውድድር ከተሳተፉት ውስጥ አንዱ መለሰ ንብረት ሲሆን ማጣሪያውን ሳያልፍ ቀርቷል። አትሌት ሳሙኤል ተፈራ ደግሞ የራሴ ውድድር አለብኝ በሚል ባለቀ ሰዓት ለፌደሬሽኑ ማሳወቁ ተሰምቷል። ይህን ተከትሎ ፌደሬሽኑ ሌላ አትሌት የሚስተካበት ጊዜ ባለማግኘቱ ምክንያት ኢትዮጵያ በ1500 ሜትር ወንዶች አትሳተፍም። ከዛ ውጪ ሌላኛው የፍጻሜ ውድድር 1500 ሜትር ሴቶች ፍጻሜ 9:30 የሚደረግ ትልቅ ውድድር ነው። በ1500 ሴቶች ኢትዮጵያ የወርቅ ሜዳሊያ ባለቤት ትሆናለች ተብሎ ይጠበቃል። አትሌት ጉዳፍ ጸጋይ፣ አትሌት ድርቤ ወልተጅና አትሌት ወርቅነሽ መሰለ በዚህ ዙር ይካተታሉ። ስለዚህ ይህም አስደናቂ ውድድር ይሆናል ተብሎ ከወዲሁ እየተጠበቀ ነው ያለው። ከሰዓት 9:54 ወይም ደግሞ 5 ጉዳይ ለ10 ሰዓት 800 ሜትር ሴቶች ጽጌ ዱጉማ አለች። ጽጌ ዱጉማ በአስደናቂ ሁኔታ ሁለቱንም የማጣሪያ የመጀመሪያና የግማሽ ማጣሪያውን እንዲሁ በአንደኝነት ነው ማጠናቀቅ የቻለችው። ይቺ አትሌት የኢትዮጵያን የሜዳሊያ ባለቤት ያደርጋሉ ተብሎ በአንደኛ ሊስት ከተቀመጡት ነች። በነገራችን ላይ የዓለም አትሌቲክስ ጉዳፍ ጸጋይንም 80% የወርቅ ሜዳሊያ ባለቤት ትሆናለች ብሏል። ለድርቤው ወልተጅም የተሻለ ሰዓት የሰጣት ናት። ለሌሎች ሀገራት ግን በተለይ ለኬንያ ምንም በነገራችን ላይ ኬንያ በዚህ ውድድር ውስጥ እዚህ ግባ የሚባል ተፎክክር እያደረጉ አይደለም። አንዳንዶች ግን በቀጣይ ጃፓን ለሚደረገው ውድድር እና ፋይስ ኪፒዮጎንን ጨምሮ ሌሎች እንዳይሳተፉ ስላደረጉ የኢትዮጵያን ጎልተው ወጥቷል የሚላለ ግን ብቃታቸው ከሞላ ጎደል ጥሩ ነው። ምናልባትም አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ማኔጅመንት ያሳየው አመራርም ሊሆን ይችላል። ምክንያቱም ሁለት አሰልጣኝና ሌሎች የተወሰኑ ስታፍ ብቻ ናቸው የተጓዙት። እንደ ድሮ ኮሚቴ ሁሉም ሰው ተጠቃሎ አልሄደም። የሆነ ሆኖ 800 ሜትር ሴቶች ፍጻሜ ነገ ሲደረግ አትሌት ጽጌ ዱጉማ፣ አትሌት ንግስት ጌታቸው፣ አትሌት ሀብታም አለሙ ይሳተፋሉ። ሀብታም አለሙ ግን ማጣሪያውን አላለፈችም። ስለዚህ አትሌት ንግስት ጌታቸውና አትሌት ጽጌ ዱጉማ ናቸው የሚሳተፉት። ስለ ውድድሩ ኢትዮጵያንን ማን ይፈትናሉ፣ ማን ምን ታሪክ አለው፣ ማን የተሻለ ሰዓት አለው፣ ምንስ ይጠበቃል የሚለውን ከአዳዲስ ዜናዎች ጋር ደግሞ ለየት ባለ ሁኔታ ሁሉ ስፖርት ወደ እናንተ መረጃዎችን ይዞ ይመጣል። ሁልጊዜም ከደቂቃዎች በፊት ኢትዮጵያ ሜዳሊያ አካውንቷን ስትከፍት በርካቶች ደስተኛ ናቸው። እኛም ይህን ዘገባ ወደ እናንተ ስናደርስ ደስ ይለናል። በቻይና ናንጂንግ ከተማ እየተካሄደ ባለው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሲቀጥል ኢትዮጵያ አትሌቶች ለአሸናፊነት ቅድሚያ ግምት በተሰጣቸው ርቀቶች ማሸነፍ ችለዋል። ይህም የሴቶች 3000 ሜትር ነበር። በወንዶችም በተመሳሳይ እንግዲህ በሪሁ 2 ሜዳሊያ ከሁለት ውድድር እጅግ ከባድ ነው። ለዛውም ወርቅና ብር ለዛውም በአጫጭር ርቀቶች በዛ ፍጻሜ ውድድር ኢትዮጵያ በሁለት እንስት አትሌቶች በአትሌት ብርቅ ኃይሎምና በአትሌት ፍሬወይኒ ኃይሉ እንግዲህ ሰንደቅ ዓላማዋ ከፍ ብሏል። ተቃቅፈው ነው እንግዲህ ከረጅም ጊዜ በኋላ እንድ ላይ ተናል የመጀመሪያው ሜዳሊያ አስመዝግበዋል። ሁለት ኢትዮጵያን አትሌቶች ወርቁን ለመንጠቅ ከ10 አትሌቶች ጋር ተፋልመዋል። በቻይና ናንጂንግ ለወርቅ ብርቱ ትንቅንቅ የሚያደርጉ 14 አትሌቶችም እየተፎካከሩ ናቸው። ከኢትዮጵያ ውስጥ ቀሪዎቹ አሉ ማለት ነው። የሆነ ሆኖ ቀጣይ መረጃዎችን ይዘን እንመጣለን። ድል ለአትሌቲክስ ቡድናችን፣ ድል ለኢትዮጵያ ሯጮች ይሁን። ለአሁኑ ግን አበቃን። መልካም ጊዜ